ኦኬ እሺ ጋይስ ስለ ኢንዲዩስመንት የተወሰነ ነገር ልንገራችሁ። ባለፈው ያው ኢንዲዩስመንትን አይተናል። ተጨማሪ ኮርሶችን ደግሞ ኢንዲዩስመንት ላይ እናያለን ማለት ነው። ኢንዲዩስመንት ባለፈውን ብያችኋለሁ፣ ብዙ ኤግዛምፕሎችን አይተናል አንድ ላይ። እዚህ ጋር በቻርት አድርገን ደግሞ እዚህ መጽሐፉ ላይ ያለውን ነገር እናያለን። ኦኬ እዚህ ጋር እንደምንመለከተው ይሄ ኢንዲዩስመንት የተፈጠረው ላስት ያለው ቫሊድ ፑልባክ ላይ ነው። ብዙዎቻችሁን ኮንፊውዝ ያደርጋል ብዬ የማስበው ኢንዲዩስመንት ሲፈጠርና ሲወሰድ ያለውን ነገር ነው ልነግራችሁ የፈለግኩት። አሁን እዚህ ጋር ካያችሁት ይሄ ኢንዲዩስመንት ማለት ነው። እዚች ጋር የምትመለከቷት ሀይ አለች አይደለ? የካንድሏ ሀይ ለው አለ። እዚህ ጋር ያው ኦፍኮርስ ቫሊድ የሆነ ኮሬክሽን ወይም ደግሞ ፑልባክ ተፈጥሯል አይደለ? ቫሊድ የሆነ ፑልባክ ተፈጥሯል። ሀዩን የወሰደው ካንድል ይኸውና ለው ተወስዷል አይደለ? ቫሊድ ፑልባክ እዚህ ጋር ተፈጥሯል። የመጨረሻው ፑልባካችን በእነዚህ ስር እሱ ነው አይደለ? የመጀመሪያው ይኸው፣ ሁለተኛው ይኸው። አይ ቲንክ እዚህ ብዙ አለ፣ ቼክ አድርጉ እናንተ ገብታችሁ። ግን መጨረሻ ላይ የተፈጠረችው እኛ የምንፈልጋት እቺ ነች። ፑልባክ ሊፈጠር ወይም ደግሞ ይሄኛው እንቅስቃሴ እዚህ ጋር ፑልባክ ሊፈጠር እንደምትመለከቱት ይሄኛውን ሃይ ማርኬት የግድ መውሰድ አለበት። እዚህ ጋር የምትመለከቱትም ማለት ነው በቦዲ ክሎዝ ማድረግ አለበት የግድ፣ ከሱ በላይ ማለት ነው። ዊክ አይቻልም። በዊክ ክሎዝ ከተደረገ ያለኛ ቫሊድ አይደለም። ከዚህኛው በላይ ቦዲ ክሎዝ መደረግ አለበት ግዴታ ማለት ነው። ከዚህኛው በላይ ማርኬት ቦዲ ክሎዝ ካላደረገ ኢትስ ኖት ቫሊድ፣ እንደ ፑልባክ አንቆጥረውም ማለት ነው። ወይም ደግሞ እንደ ኢንዲዩስመንት ብለን እንደ ፑልባክ ሳይሆን ኢንዲዩስመንት ለማለት አንችልም ይሄኛውን ነገር። ስለዚህ ኢንዲዩስመንት ሊፈጠር ይሄኛውን ኢንዲዩስመንት ነው ለማለት ከፈለግን የግድ ከዚህኛው ሃይ በላይ ቦዲ ክሎዝ ማድረጉን ኮንፊርም ማድረግ አለብን። ዋንስ ኢንዲዩስመንት ከተፈጠረ በኋላ ደግሞ እዚህ ጋር መጥቶ ማርኬት ሲወስደው በቦዲም ሊሆን ይችላል በዊክም ሊሆን ይችላል ሊያስወጣው ይችላል። ኢትስ ኦኬ፣ እሱ ችግር የለብንም። ነገር ግን ሲፈጠር ቦዲ ክሎዝ ያስፈልጋል። ሲወጣ ደግሞ እዚህ ጋር መጥቶ ማርኬት ሲወስደው ያንን ኢንዲዩስመንት ቦዲ ክሎዝ አረገ፣ በዊክ ብቻ አስወጣው፣ ኢትስ ኦኬ፣ ጀስት ኢንዲዩስመንት ነው ተወስዶልናል፣ ኮንፊርም ማድረግ እንችላለን ማለት ነው። የእሱን ኤግዛምፕል ደግሞ ስናይ ይኸው እዚህ ጋር እንደምትመለከቱት ይሄኛው የመጨረሻው የማርኬቱ እንቅስቃሴ ነበረ። ይኸው ተላስት ያለው ቫሊድ ፑልባካችን እቺ ነች። እሷን ማርኬት ምናደረገ በዊክ አስወጣ። አያችሁ፣ በዊክ አስወጣ። ስለዚህ ኮንፊርም ተደርጓል ማለት ነው። ያ ኦፍኮርስ እዚህ ጋር መጥቶ ዞሮ ማርኬት በቦዲ ክሎዝ አድርጓል። ግን መጀመሪያ ሲመጣ ኮንፊርም የምናደረገው እኛ በዊክም ስለወጣ በቦዲም ስለወጣ አይደለም፣ ጀስት ስለተወሰደ ብቻ ኮንፊርም እናደረጋለን ማለት ነው። እዚህ ጋር ያለው ለው እንደምትመለከቱት በቦዲ ክሎዝ ተወስዷል። ብሬክ ኦፍ ስትራክቸር አለው። ይሄኛው በጣም ኤ ፕላስ የሆነ ቫሊድ የሆነ ኢንዲዩስመንት ነው ማለት ነው። ኢንዲዩስመንት ባጭሩ ይሄ ነው። ኤግዛምፕሉን ኢንትሪውን ሳሳያችሁ ይሄ ኢንትሪ አክቹዋሊ በኢምባላንስ ወይም ደግሞ ከዚህኛው ኮርስ ቀጥሎ በምናየው ኮርስ ነው ይሄ ኢንትሪ የተገባው። እዚህ ጋር የምትመለከቱት ኢንትሪ እዚች ጋር ኢምባላንስ አለ፣ ቫሊድ የሆነ ኢምባላንስ። እንደምትመለከቱት ፉሊ ሚቲጌትድ አልሆነም፣ ፕራይስ ስቲል ጋፕ አለው። ግን እዚህ ጋር የቀረበ ኢምባላንስ ነበረ። ማርኬቱ ያንን ኢምባላንስ ነካ፣ ከዛ በኋላ ወጣ። እኛ ደግሞ እንደ ተጨማሪ ነገር ምን ማድረግ እንችላለን? እዚህ ጋር ችኛዋን አይ ቲንክ ችኛዋ ቫሊድ አላለችም። ችኛዋን ሀይ አልወሰደችም መሰለን ቺ ካንድል። እሷ ሀይ ከተወሰደች እቺ ኦርደር ብሎክ ቫሊድ ትሆናለች። ያችን ኦርደር ብሎክ ማርክ አድርገን ኢንትሪ ደግሞ ከዛ ላይ ብናደረግ ምን አይነት ስናይፐር ኢንትሪ እንደሚኖረን ማሰብ ትችላላችሁ። ኢምባላንስ ላይ ማርኬቱ መጣ፣ ኢንዲዩስመንት አለን፣ ብሬክ ኦፍ ስትራክቸር አለ። ኦልሬዲ ቡሊሽ የሆነ እንቅስቃሴ ነው። ስለዚህ ቡሊሽ ሴታፖች እዚህ ማርኬት ላይ ምንድን ናቸው? ሞር ሊያረብል ናቸው፣ ለመግባት የሚመቹናል ማለት ነው። ብሬክ ኦፍ ስትራክቸራችንን ኮንፊርም ማድረግን፣ ማርኬቱ መጣ፣ ኢንዲዩስመንት አስወጣለን። ሶስት ነገሮችን ብቻ በመጠቀም ከኢንትሪ ኤፍቪጂ ጋር አንድ ላይ አርጋችሁ ፌር ቫልዩ ጋፕ የምትጠቀሙ ሰዎች እሱን መጠቀም ትችላላችሁ። ከዚህ በታች ያለው ሁሉም ነገር ሚቲጌትድ ስለሆነ ያው መጠቀም የምንችለው አንድ ነገር ጋፕ ነው። ስለዚህ ጋፑን ተጠቅመን መግባት እንችላለን ማለት ነው። ትሬዱን ኢትስ ኦኬ፣ ኤስኤምሲ ይፈቅዳል። እኔ ኢምባላንስ ስለማልጠቀም እናንተ ማትጠቀሙ እያልኳቸው አይደለም። ኦኬ፣ ሁለተኛው ኤግዛምፕል ደግሞ እዚህ ጋር የምናየው ነው። ብዙ ኤግዛምፕሎች አሉ። ይሄ የኢምባላንሱ ኤግዛምፕል ነው። ኢምባላንስ ላይ ማርኬቱ ምን አደረገ? መጣ፣ ሪያክት አደረገ። ከሱ በላይ አይ ቲንክ ላውር ታይም ፍሬም ላይ ኦርደር ብሎኮች ይኖራሉ ብዬ ኤክስፔክት አደርጋለሁ። ማርኬቱ ያንን ኢምባላንስ እንደምትመለከቱት ያው አንዳንድ ኢምባላንሶች እኔ ለዚህ ነው እንትማላቸው እንትን ይደረጋሉ፣ ዲስሪስፔክት ይደረጋሉ እና ከነሱ ሀይ ምናምን ኤስኤል ብታስቀምጡ ከሆነ ከዚህኛው ሀይ የመነካት ቻንሳችሁ ሀይ ነው። ሙሉ ስትራክቸሩ ሀይ ላይ ነው ማድረግ ያለባችሁና እንትናችሁም ኤስኤላችሁም ደግሞ በዛው ልክ እየሰፋ ይመጣል። ለዛ ነው ብዙ ጊዜ ኢምባላንስን ማልጠቀሙ። ይሄ የኔ ፐርሰናል ፐርስፔክቲቭ ነው። ማርኬቱ ብሬክ ኦፍ ስትራክቸር ወደ ታች እየወረደ ያለ ማርኬት እንደሆነ ኮንፊርም አደረገልን። ኢንዲዩስመንት ሰጠን፣ ኢምባላንስ አለን፣ ኢንትሪ ቡም፣ ማርኬቱ እንዴት ሪያክት ላደረገ። ኦኬ፣ ተጨማሪ ኤግዛምፕል ደግሞ በኢንዲዩስመንት አሁንም ተጨማሪ ኤግዛምፕል ማርኬቱ እዚህ ጋር እንደምትመለከቱት ሰም ካይንድ ኦፍ ቤሪሽ የሆነ ወይም ደግሞ እዚህ ጋር ያለውን ሪቴል ትሬደርስ ሬዚስተንስ ሪስፔክት አድርጎ እየሄደ ያለ ማርኬት ወይም ደግሞ ኮንሰልዴት ማለት እንችላለን እዚህ ጋር ያለውን ማርኬት እንቅስቃሴ። አሳን ኤስኤምሲ ትሬደር ምንድነው ኤክስፔክት የምናደርገው? መቼም ቢሆን የሪቴል ትሬደርስ ሊኩዲቲ ትሬንድ ላይን፣ ደብል በተን ምናምን የሚሉት ብዙ ሊኩዲቲዎች አሉ። ሬዚስታንስ፣ ሰፖርትና ሬዚስታንስ ምናምን የሚሉት እነዛ ብሬክአውት እስከሚደረጉ የግድ መጠበቅ አለብን። ከነሱ በላይ ያለ ሊኩዲቲ ሳይወጣ ኢንስቲቱሽናሎች ማርኬት ላይ ትሬድ አይከፍቱም። ለዛ
የእነሱ ሊኩዲቲ መጀመሪያ የግድ መወሰድ አለበት ወይም ደግሞ የተወሰነ ሊኩዲቲ ከማርኬቱ መውጣት አለበት። እዚህ ጋር ያለው ደግሞ በጠቅላላ ሊኩዲቲ ነው። አንድ ኤስኤምሲ ትሬደር እነዚህ ሊኩዲቲዎች እያየ ትሬድ አይገባም። የግድ እነዚህ ሊኩዲቲዎች መውጣት አለባቸው። አወጣ ማርኬቱ ወርዶ እዚች ጋር ያለችውን ሎ ቼንጅ ኦፍ ካራክተር ፈጠረልን። ከዛ በኋላ ማርኬቱ ምን አድርገ ወረደ አይታችኋል። እዚች ጋር ሲወርድ ምን አድርጎ ነው የወረደው? እዚች ጋር ቫሊድ የሆነ ሊኩዲቲዋን ወስዷል። አይታችኋል አይደለ? ፑልባክ ፈጥሮልን ሊኩዲቲ ወስዷል። ከሱ በታች ምንም ፑልባክ የለንም። ማርኬት ዋንስ ሲመለስ እዚህ ጋር እንደምትመለከቱት በኢንዲዩስመንት ደን እዚህ ጋር ደግሞ የምንገባው ትሬድ ታይፕ አለው ኢንትሪ ሞዴል፣ እሱን ነግራችኋለሁ። በዛ ኢንትሪ ሞዴል ማርኬቱ ከወረደ በኋላ ኮንፈርሜሽን ጠብቀን እንደገና ትሬድ እንገባለን ማለት ነው። ኢንዲዩስመንት ነው እዚህ ጋር እንድታዩ የፈለግኩት ሜን ኮርሳችን ላይ ኢንዲዩስመንት ነው። ይሄኛው ኢንዲዩስመንት እንደወጣ ማርኬቱ ላይ መክፈት እንችላለን ማለት ነው። ከዚህ በኋላ ሪል የሆነ እንቅስቃሴ ነው የሚቀጥለው። ኦኬ አሁን ደግሞ ሪል ቻርት ኤግዛምፕል ነው የምናየው። ትላንትና ጎልድ ላይ ትሬድ ያደረግነው ትሬድ ነው። አክቹዋሊ ላይቭ ማርኬት ላይ ያለውን ነገር ነው ማሳያችሁ ማለት ነው። ከኔም ኤክስፒሪንስ እኔም ከምጠቀማቸው ነገሮች ወደዚህ ማርኬት እንምጣና እዚህ የገባቸውን ትሬዶች ቼክ እናድርግ ባጭሩ። ይሄ የመጀመሪያው ትሬድ የነበረ ኢንዲዩስመንት አለኝ፣ ቼንጅ ኦፍ ካራክተር አለኝ፣ ኦርደር ብሎክ አለኝ። በዛ ትሬድ ገባሁኝ። ማርኬቱ በጣም ሆልድ አደረገ። ያንን ኦርደር ብሎክ ለመውጣት በጣም ተቸገረ። ከዛ በኋላ ብሬክ አድርጎ ፋይናሊ ኤስኤላችንን ሂት አደረገ። ኢትስ ኤ ፕላስ ሴታፕ። ነገር ግን እዚህ ትሬድ ላይ የተጠቀምኩት ሪስክ ምን መሰላችሁ? ይሄ ትሬድ ከማርኬቱ ኮንዲሽን ጋር አንድ ላይ ሄድ አይደለም። ማርኬቱ በዛን ሰዓት የነበረበት ሞመንተም ቡሊሽ ነበረ። ነገር ግን የገባሁት ተቃራኒ ነበር፣ ሴል ነበር የገባሁት። ይሄን ለፕራይቬት ክላስ ምናልባት ያላችሁ ልጆች ታውቁታላችሁ። ይህንን ትሬድ ብዙዎቻችሁን ገብታችሁታል ብዬ ኤክስፔክት አደርጋለሁ። እና ይሄ ትሬድ ሴል ነካብን። ምንድነው ቀጥሎ የጠበቅነው? አሁንም ማርኬቱ እንደሚወርድ ነበር እኔ ኤክስፔክት ያደረኩት። ምክንያቱም ከታች ያሉ ፖይንት ኦፍ ኢንትረስቶች አሉ፣ ወደ እነዛ ይመጣል ብዬ ስላሰብኩኝ ካውንተር ትሬንድ ነበረ ለመግባት ያሰብኩት። ከላይ ምንም ሃይ ታይም ፍሬም ፖይንት ኦፍ ኢንትረስት አላገኘውም። ማርኬቱን ሆልድ የሚያደርግልኝ በጣም ሪስክ ያለው ትሬድ ነበረ። ነገር ግን ነገሮችን ያሟላ ትሬድ ስለሆነ ነው የገባው። እዚህ ጋር የምንመለከተው ትሬድ የመጀመሪያው ኢንዲዩስመንት ቫሊድ የሆነበት ሪዝን አለ እዚህ ጋር እንደምትመለከቱት። የመጀመሪያው ኢንዲዩስመንት እዚች ጋር ሊኩዲቲ ያስወጥቶልናል። እችኛዋ የመጀመሪያው ኢንዲዩስመንታችን ነች። እዚች ጋር ደግሞ ሜይ ቢ ሊኩዲቲ እንዳስወጣ ቼክ አላደረኩም። እስቲ ዲፕ ገብታችሁ እዩ። እሱ ሊኩዲቲ ካስወጣ እሱም አይሆንም። እንግዲህ መጨረሻ ላይ ያለውን የምንጠቀመው እዚህ ጋር እንደምትመለከቱት ቫሊድ የሆነ ፑልባክ ተፈጥሯል። ከታች ቦዲ እንትን አድርጎልናል፣ ሊኩዲቲ ከላይ ወስዶልናል። እችኛዋ የኛ የመጨረሻ እንቅስቃሴዋ ስለሆነች እሷን እንደ ኢንዲዩስመንት እንወስዳለን። እዚህ ያሉ ነገሮች ለምንድ ኢንዲዩስመንት ያልሆኑት? ሊኩዲቲ ያልወሰዱም፣ አለቀ። እችኛዋን ኢንዲዩስመንታችንን ኮንፊርም አድርገን ማርኬቱ ቼንጅ ኦፍ ካራክተር እዚህ ጋር እንደምትመለከቱት ሰጥቶናል። እዚህ ጋር ያለው ደግሞ በጣም ግልጽ የሆነ ኦርደር ብሎክ ነው። ኢምባላንስ አለን። እዛ ኦርደር ብሎክ ላይ ማርኬቱ እንደመጣ ሪዝነብል የሆነ ትሬድ ገባሁኝ ማለት ነው። ነገር ግን ማርኬቱ ከኔ ተቃራኒ ነው ሙቭ እያደረገ ያለው፣ ልብ በሉ። ኦኬ ከዛ በኋላ ኤስኤላችንን ሂት አደረገ። አሁንም ሙቪንግ ፎርዋርድ የራሴን ሴታፕ አሁንም መጠበቅ ጀመርኩኝ። ማርኬቱ ሪትረስ ካደረገ ከች ለማድረግ ነበር ስጠብቅ የነበረው። እዚች ጋም ተጨማሪ ሊኩዲቲ ያስወጣልን ማርኬቱ። ከዛ በኋላ ምን ሆነ? ተመልሶ መጣ። ተመልሶ እየመጣ ምንድን ያደረገው? እዚች ጋር የምትመለከቱትን ሊኩዲቲ ፖይንት ቼንጅ ኦፍ ካራክተር ፈጠረልን። ሊወርድ እንደሆነ ሳም ሶርት ኦፍ እንትን ሰጠን ማለት ነው። ከዛ በኋላ እኔ ምን ላይ ነው የገባሁት? እዚህ ጋር የነበረች የ5 ሚኒት ኢምባላንስ ነበረች። ገብታችሁ ቼክ አድርጉ። ያቺ ኢምባላንስ ፉሊ ቴስት የተደረገች ስትመጣ ገባውኝ አግሬሲቭሊ ትሬዱ ማለት ነው። ከዛ በላይ ግን ኦርደር ብሎክ ነበር ስጠብቅ የነበረው። እዛ ኦርደር ብሎክ ላይ ነበረ፣ ግን ማርኬቱ ከዛ ይመጣል ብዬ ኤክስፔክት አላደረኩም። ምክንያቱም ኢሚዲየትሊ ሰዓታችንም እየደረሰ ስለነበረ በዛ ሰዓት ወደዛ ፖይንት ኦፍ ኢንትረስት ይመጣል ብዬ ነበር ኤክስፔክት ሳደርግ የነበረው። ከዛ በኋላ ኢንዲዩስመንትም አልነበረውም። ይሄ ትሬድ አግሬሲቭሊ የተገባ ትሬድ ነበረ። ከዛ በኋላ አግሬሲቭሊ ስለሆነ ሁለት ፓርሻል እስከዚህ ድረስ ቶሎ ብዬ ወሰድኩኝ፣ ብሬክ ኢቭን አደረኩት ማለት ነው። ከዛ በኋላ ግን ማርኬቱን ሳየው ተመልሼ እዚህ ጋር የምትመለከቱትንም ሊኩዲቲ ያስወጥቶልናል ኦልሬዲ። ቼንጅ ኦፍ ካራክተራችንንም ቅድም ሰጥቶናል። እዚህ ጋር የምትመለከቱት ደግሞ ይህን ትሬድ ሳጠፋላችሁ ላስት ቫሊድ ፑልባካችን ነች። ከሱ በታች ምንም ቫሊድ የሆነ ፑልባክ አታገኙም ማርኬቱ ላይ። እችኛዋ ሊኩዲቲ ያስወጥታልናለች። ቫሊድ ፑልባካችን እቺ ነች። ኢንዲዩስመንታችን እሷ ነች ማለት ነው። ከዛች ኢንዲዩስመንት በላይ ምን አለ? ፖይንት ኦፍ ኢንትረስት ወይም ደግሞ ኦርደር ብሎክ አለ ማለት ነው። ኢንትሪ ያደረኩት እዛ ኦርደር ብሎክ ላይ ነበረ። ማርኬቱ እንደምትመለከቱት ፉል ቴክ ፕሮፊት እንደምትመለከቱት ሄዶ ሰጣን። ስንት ነው ማለት ነው በዚህ ትሬድ? ኦልሞስት 300 ፒፕስ 1 to 11 ማለት ነው። ይሄ ብቻ አይደለም፣ የቀደሙም ትሬድ ይሄኛው ትሬድ ማለት ነው። ይሄም ትሬድ ከሱ ጋር አንድ ላይ ያስኩት ትሬድ ነው። ብሬክ ኢቭን አድርጌያለሁ ብያ